እንግዲህ የሀገራዊ ምክክር ኮሚሽን በአማራ ክልል ታጥቀው ሲንቀሳቀሱ ከነበሩ አካላት ጋር እየተወያየ መሆኑን ዛሬ አሳውቋል። የኢትዮጵያ ሀገራዊ ምክክር ኮሚሽን በአማራ ክልል ላይ ታጥቀው ሲንቀሳቀሱ ከነበሩትና ብዙዎች እኛን አይወክሉም፣ እኛ ማለት እንደዚህ ነን፣ አፈንጋጭ ናቸው ብለው ያሏቸውንና በጣም በሚገርማችሁ ሁኔታ ግን እዛ አካባቢ ላይ የነበረውን በሽታ በሙሉ የሰባበሩና ሰላምን ህዝብ ሁሉ እንዲያጣጥመው መንገዱን የጠረጉ ማለት ይችላል። ከዛ በኋላ ብታምኑም ባታምኑም እዚህ ግባ የሚባል የሚታይ ነገር የለምና ኮሎኔል ፈንታሁን ሙሀቤ በራሱ የሰራውን ከትናንት በስቲያ እያወራሁ ነበረ። በዛ በወሎ አካባቢ በወልዲያ መርሳና ደሴ አካባቢና በጣም በሚገርም ሁኔታ ስራውን እየሰራ እንደሆነ እየነገሩ ነበርና ከነዛ አካላት ጋር እንግዲህ የሀገራዊ ምክክር ኮሚሽኑ ያደረገው ንግግር በጣም ጥሩ ነው። እንደዛ አይነት መጀመሩ እንነጋገር ተብሎ መድረክ መዘጋጀቱ ይሄ ትልቅ ተሞክሮ ነው። አንዱ አማራጭ እንዲሁ ትጥቅ መገዳደልን ብቻ አድርገን ከመሄድ ነፃ የሚያወጣንም ነውና በደንብ ከተሳተፍንበት በደንብ ችግራችንን ይፈታል። ካላከበርነው ነው እውቅና ካለመስጠት ጀምሮ አናምነውም የነከሌ ነው ብለን ባገለልነው ቁጥር ደግሞ ከኖርንበት ችግር እንዳንወጣ በራሳችን ለራሳችን ክፎች ሆነን እንቀጥላለን ማለት ነው። ሰው የተገኘውን መድረክ ሁሉ አማራጭ እንጠቀም ነው። ምን መሳሪያ እንኳን ሰው አንስቶ ይገጥማል እንኳን እንነጋገር ተብሎ ተነጋግሮ አለግባባ ካለ ሰው ወደዛ መሄድ ስለሚችል መነጋገርን መጥላት ግን ነውር ነው ማለት ተፈልጋለሁ ነው በግሌ። የኢትዮጵያ ሀገራዊ ምክክር ኮሚሽን በአማራ ክልል ታጥቀው ሲንቀሳቀሱ ከነበሩትና የሰላምን መንገድ መርጠው ከተመለሱት አካላት ጋር እየተወያየ ሆኖ ብሏል። የመድረኩን ዓላማ በማስተዋወቅ ንግግር ያደረጉት ኮሚሽነር ዶክተር ዮናስ አዳዬ ቡድኑ ሰላምን በመሻትና ኮሚሽኑ ሲያቀርባቸው የነበሩ የምክክር ጥሪዎችን በመቀበል ወደ ምክክር እና ሰላም መንገድ በመምጣታቸው አመስግነው ይህም ለሀገራችን ሰላም ትልቅ እምርታ እንደሆነ ነው የገለጡት። ኮሚሽኑን በመወከል የመክፈቻ ንግግር ያደረጉት ዋና ኮሚሽነር መስፍን አራያ የኮሚሽኑን አመሰራረት ያከናወናቸውን አበይት ተግባራት ስኬቶቹንና ፈተናዎቹንም እንዲሁም በቀሪዎቹ ጊዜያት የሚያከናውናቸውን ተግባራት አብራርተውላቸዋል። ከዚሁ ጋርም ተያይዞ ዋና ኮሚሽነሩ በአማራ ክልል የተከናወነውን የምክክር ሂደት በተመለከተም ገለጣና ማብራሪያ መስጠታቸው ተገልጧል። ነፍጥ አሸናፊ እና ተሸናፊን የሚፈጥር እንጂ ሀገራዊ መግባባትን የሚያሰፍን እንዳልሆነ የገለጡት ዋና ኮሚሽነሩ ሀገራዊ መግባባት የሚሰፍነው ሁሉም አካላት ስለ ሀገራቸው ለመመካከር ባላቸው ጽኑ ፍላጎት እንደሆነም ነው የጠቆሙት። ተሳታፊዎቹ ነፍጥ አንስተው ወደ ጫካ ያስገቧቸውን ጉዳዮችን ጨምሮ ክልላዊና ሀገራዊ ፋይዳ የሚኖራቸውን አጀንዳዎች እና አደራጅተው በዚሁ መድረክ ለኮሚሽኑ የሚያስረክቡ ይሆናልም ተብሏል። መልካም ጊዜ ነው። መነጋገር ጥሩ ነው። እንመካከር። በራሳችን ጉዳይ ላይ ራሳችን ለመምከርም ነፃ ሆነን እንጀምር፣ ነፃ ሆነንም እንጨርስ። ጣልቃ የሚገቡ ኃይላት እስካሉ ድረስ እንዳንስማማ ስለሚሰሩ መስማማት አይቻልምና የትኛውም ቦታ ላይ ያለ ሰው ራሱ ነፃ ሆኖ ስለ ነፃነት ያውራ። የማይኖረውን የሚናፍቀውን አድርጓለሁ እያለ መናገሩ ጥፋት ያስከትላል ማለት ነው። ከዚህኛው ቀጥለን በራያ ቆቦ አካባቢ ላይ የሁለቱ የትግራይ ኃይሎች ማለትም የህወሓትን ጥቅም ለማስከበር ከሻዕቢያ ጋር እንሰራለን ብለው ነፍጥ የታጠቁ እንደማለት ነው። ህዝባቸውን ደግሞ መከራውን ተሸክሞ መቀጠል አይችልም ብለው ወደ ሀራ መሬት ወደ ነፃ መሬቱ የወጡት በሁለቱ መካከል የተፈጠረውን ግጭት አቶ አበራ የሀራ መሬት ላይ ያሉ የቲፒኤፍ የሚባለው ማለት ነው መሪ ናቸው። የእሳቸውን ስልክ ሪፖርተር አነጋግሯቸዋል። ከዚህ ቀጥለን እናሰማቸዋለን። በነፃ መሬት ታጣቂዎች መካከል ግጭት መቀስቀሱን የቀድሞ የአካባቢው ባለስልጣን ተናገሩ። በትግራይ ኃይሎችና በአፋርና ደቡብ ትግራይ አዋሳኝ አካባቢዎች የሚንቀሳቀሱና ራሳቸውን የነፃ መሬት ታጣቂዎች ብለው በሚጠሩት ታጣቂ ኃይሎች መካከል ግጭት መቀስቀሱን የቀድሞ የአላማጣ ከንቲባና በአሁኑ ወቅት የታጣቂ ኃይሉ የፖለቲካ ክንፍ አባል የሆኑት አቶ ዝናቡ ደስታ ለሪፖርተር ተናግረዋል። ባለፉት 5 ቀናት በደቡብ ትግራይ ዞን አካባቢዎች በራያ ጨርጨር፣ ወጀራት እንዲሁም በደጋማዎቹ የራያ አካባቢዎች ግጭት እንዳለ ጠቁሞ ትግራይን ከአፋር ጋር በሚያዋስኑት አካባቢዎች ላይ የሰፈሩ የነፃ መሬት ታጣቂዎች እንዲሁም የልዩ ኃይል አባላት ላይ በትግራይ ኃይሎች በኩል ትንኮሳ እየተደረገ ነው ብለዋል። ግጭቱ የተቀሰቀሰው የትግራይ ኃይሎች ከጸለምት አካባቢ መውጣታቸው የጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጀነራል ታደሰ ወረደ በተናገሩ ማግስት ነው ያሉት አቶ ዝናቡ ግጭቱን ተከትሎ በርካታ ነዋሪዎች መፈናቀላቸውን በመግለጽ እንደሚከተለው አብራርተዋል። ጀነራል ታደሰ ከዛ አካባቢ ግጭት እንዳይነሳ ሰራዊታችን አውጥተናል የሚል መግለጫ ሰጥቶ ነበር። እዛ የደረሰባቸውን ኪሳራ መከታሻ ነው እንግዲህ ያው
ደቡብ ትግራይ ላይ የትርምስ ቀጠና እናደርገዋለን ብለው ወደ ደቡብ አስገብተው በወጀራት በራያ ጨርጨር እና በደጋው የደቡብ ትግራይ ደጋ አካባቢ ባሉት በርከት ያለ ሰራዊቶች የቲዲኤፍ ሰራዊትን በሙሉ ወደዛ አካባቢ ሞቢላይዝ አድርገው አንጥተዋል። ደቡብ ትግራይ ደጋማ አካባቢ ላይም በዛታ ወረዳ ተደርጎ ያለው ጦርነትም ከተናገሩ በማግስቱ ነው ይሄን ነገር ይሄ ማለት ነው። በወጀራትም እንዲሁ ተመሳሳይ ይሄ ከተናገሩ በቅርብ ቀን ነው እንግዲህ ነገሮች ተፈጽሞ ያሉትና ይሄ እኛ ሰላም ነው የምንፈልገው። በባህሪው ይሄ ቡድን ይሄ ሰላም ፈላጊ አይደለም እና በሶስቱም አካባቢ ከ5-6 ቀን የሚሆን የጦርነት ትንኮሳ አድርጎ ያው የትግራይ ሰላም ኃይሉም ራሱን ከመከላከል አንጻር መከላከል ስራ እየሰራ ቆይቷል እና በወጀራትም በደጋው የትግራይ የደቡብ ትግራይ አካባቢም በጨርጨር ራያ ጨርጨር አካባቢም እንዲሁ በሶስቱም አካባቢ ሰፋ ያለ ትንኮሳዎች ያደረገ ቆይቷል። ስፔሲፊክሊ ወደ ራያ ጨርጨር ከአፋር አዋሳኝ የሆኑት አካባቢዎች ጋር ያይዘን ያለው ወረዳ የሚባለው ጋር ያይዘን ካየነው ደግሞ ተከታታይ 4 ቀናት የተለያዩ ትንኮሳ እየተደረገ እዛው አካባቢ ያለው የሰላም ኃይልም እዛው አካባቢ ያለው የአፋር ልዩ ኃይልም ላይም የተለያየ ትንኮሳ እየተደረገ ቆይቷል። በተለይ ከትናንትና በስቲያ አለ የሌለ ኃይሉ በሙሉ ተጠቅሞ የትንኮሳ ስራ ሰርቷል። በእርግጥ በአሁኑ ሰዓት ማዶና ማዶ ሆነ የመፋጠጥ ስራ አለ። እዛ አካባቢ ያለው ማህበረሰብ ምን ያህል ጉዳት ደርሶበታል ሲቪሉ ጋር ነው የምልሽ። ይሄን ነው ለማወቅ አናቻልም። ምክንያቱም እነሱ ነው ያሉበት የወረዳው የዛው አካባቢ ያለው የጦር አውድማ ወይ ደግሞ የጦርነት አውድማ ሆኗል። በአሁኑ ሰዓት እንደዚህ ለመናገር አይቻልም። በተፈናቀል ደረጃ ግን በተለይ እዛ ሸቃይ ከተማ አዲስ አበባ አካባቢ ያለው ህብረተሰብ በሙሉ ተፈናቅሎ ወደ ጨርጨርና ወደ ባላ እንዲሄድ ተገድዷል። የአፋርም እንዲሁ እዛ የራያ ጨርጨር አካባቢዎች ካሉት የገጠር ከተማዎች እና የወረዳው ህዝብም ያለው ህዝብ ነዋሪ ያለው በሙሉ ወደ ቃለዋን ተፈናቅሎ ሄዷል ማለት ነው። በተለይ ዲቢና ሸቃይ ከተማና ያለው የምትባለው ሰው ከተማዋ ራሷ ተፈናቅሎ ወደ ቃለዋን ነው ሄዶ ያለው። በመፈናቀል ደረጃ የሀነ ደረጃ ነው ያለው። ጉዳዩን በሚመለከት ሪፖርተር የትግራይ ክልል ጊዜያዊ አስተዳደር የኮሚኒኬሽን ጉዳዮች ኃላፊ ወይዘሮ ሸዊት አዲሱን እንዲሁም የክልሉን ሰላምና ጸጥታ ቢሮ ኃላፊዎች ለማነጋገር ተደጋጋሚ የስልክ ሙከራ ቢያደርግም አልተሳካም። የክልሉ የሃይማኖት አባቶች በትላንትናው ዕለት በጋራ በሰጡት መግለጫ በአንድ እናት ልጆች መካከል የተፈጠረው ግጭት ሊቆም ይገባል በማለት ሰላም እንዲወርድ ጥሪ ማቅረባቸው ይታወሳል። እንግዲህ የትግራይ ህዝብን ወክሎ ከኖረበት መከራ ለማውጣት ወደ ሀራ መሬት ወደ ነፃ መሬት ተብሎ የወጣው ኃይልና የህወሓት ተከፋፍሎ የሻቢያን ተልዕኮ በትግራይ ህዝብ መከራ ላይ ለማስቀጠል የቆረጠውን የነ ደብረጽዮንን ቡድን ደግሞ ለማገልገል የተሰለፈው ኃይል መካከል የተፈጠረውን ግጭት መሰረት ያደረገ ንግግር ነበር የሰማችሁት ማለት ነው።